ምንም አቅም የለም። እውነት ልንገርህ፣ ያለ ኢየሱስ ተስፋ የለም። ያለ ኢየሱስ እኔ እዚህ የመጣሁት ኢየሱስን ላከብር ነው። ዛት ሚንስ አንተን ልክንል ነገር ነው። እግዚአብሔር ሆይ ኢየሱስን ብቻ አክብረው። እዚህ ቤት ማንም ሰው አይታይ። ሸፍነን እስከዛሬ ያቆየህን የደገፍከን በብዙ ነገር ውስጥ ስናልፍ ያበረታህን አቅማችን ጉልበታችን ስንፍገመገም የደገፍከን ስንወድቅ ያረገጥከን ያነሳህን የእግዚአብሔር ልጅ ኢየሱስ አንተ ብቻ ከፍ በል። የሰው ትምክት የሰው ኃይል ሁሉ ይውደቅ። ያንተ ማዳን ያንተ ጸጋ ያንተ ምሕረት ያንተ ሕይወት እርሱ የተገለጠ እግዚአብሔር ሆይ ኢየሱስን አክብረው። በዚህ ቤት ውስጥ ኢየሱስን ብቻ አክብረው። እኔነት በኢየሱስ ክርስቶስ ስም የተደበቀ ይሆን። እኔነት በኢየሱስ ስም የተሰበረ ይሆን። ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ ለማን የተሰጠ? ለሰዎች ምን የሆነ የተሰጠ ምን ስም ከሰማይ በታች ሌላ የለም። ስለዚህ በስሙ የኃጢአታችሁ ስርየት ተሰበከላችሁ። ልጆቼ ሆይ ኃጢአታችሁ ስለ ስሙ ምን ሆነ? ተሰረየላችሁ። ተነስቷል። ለጽድቅ እንኖር ዘንድ ከእርሱ ጋር አብረን ተነሳ። መነሳት ብቻ አይደለም፣ ቀጥሎ ከእርሱ ጋር በቀኙ አስቀመጠን። ይመጣል ድጋሚ። መጽሐፍ ምን ይላል? ሕይወታችሁ የሆነው ክርስቶስ በሚመጣ ጊዜ ያን ጊዜ እናንተም ከእርሱ ጋር አብራችሁ በክብር ትገለጣላችሁ።